ዛሬ ክብርሽን የሚነኩ በሰዎች ፊት የሚያሸማቀቁሽን ሰዎች እንዴት ማስቆም እንደምትችይ እንወያያለን። ታዲያ ዛሬ ይዤልሽ የመጣሁትን 5 መፍትሄዎች በትክክል ከተገበርሻቸው ከዚህ በኋላ እንደዚህ አይነት ሰዎች ወደ አንቺ እንዳይቀርቡ ታደርጋለሽ። ቃል ኪዳን ተፈራ እባላለሁ። በተለያየ ሶሻል ሚዲያ ሴቶችን በማበርታት እታወቃለሁ። ታዲያ አንቺም ይሄንን ቻናል ከተቀላቀልሽ ራስሽን ለማሳደግ የሚጠቅሙ ብዙ ሀሳቦችን አጋራሻለሁ። ለምትወጃት ሁሉ ሼር አድርጊላት። አንቺም ደግሞ ሰብስክራይብ አድርገሽ የደውል ምልክቱን መጫን አትርሺ። ቪዲዮ በለቀኩ ሰዓት እንዲደርስሽ ያግዝሻል። ወደ ሀሳባችን ንግባ። በመጀመሪያ ከጥያቄ ነው የምጀምረው። እንግዲህ ከዚህ በፊት በተለያዩ አጋጣሚ ሰዎች አንቺ ማትፈልጊው ነገር ተናግረውሽ ይሆናል። ክብርሽ የሚነካ ንግግር፣ እንዲሁም ደግሞ በሰዎች ፊት እንድትሸማቀቅ የሚያደርግሽ ነገር በሆነ አጋጣሚ ተናግረውሽ ይሆናልና እንደዚህ አይነት ንግግር ወደ አንቺ ሲመጣ እንዴት ነበር ምላሽሽ የነበረው? ብዙ ሰዎች እንግዲህ የተለያየ ምላሽ አላቸው። ወይ በጣም ይበሳጫሉ፣ እዛው ሪያክት ያደርጋሉ፣ ወይ ደግሞ ያን ሰው ጥለውት በመሄድ ወይም በማልቀስ የሆነ ነገር በማድረግ ብቻ ስሜታቸውን ይገልጹታልና አንቺስ በምን አይነት መንገድ ነበር ስሜትሽን የምትገልጩ? እንግዲህ ዛሬ ከምነግርሽ መፍትሄዎች ውጪ አንቺ ከዚህ በፊት የተጠቀምሽበትን መፍትሄ እንዴት አይነት ምላሽ እንደሰጠሽ ኮመንት ላይ ጻፊልኝ። አሁን ግን የምነግርሽ ቀጣዮቹ 5 መፍትሄዎች ከዚህ በፊት ምንም አድርጊ፣ ከዚህ በኋላ ግን ልታረጊያቸው የሚገቡ ናቸው። ወደ መጀመሪያው መፍትሄ እንሂድ። የመጀመሪያው መፍትሄ የ4 ሰከንድ ዝምታ ነው። ምን ማለት ፈልጌ ነው? ብዙ ጊዜ እንግዲህ ሰዎች አንቺን ሆን ብለው በተለይ ሊያሸማቅቆሽ ሲሞክሩ እንድትናደጂ፣ እንድትበሳጪ፣ መጥፎ ምላሽ እዛው እንድትመልሺ በመፈለግ ነው። ታዲያ እነሱ የፈለጉትን ነገር ካደረግሽላቸው እነዚህ ሰዎች ያን ነገራቸውን በፍጹም ሊያቆሙት አይችሉም። ምክንያቱም በቃ ደስ ብሏቸዋል፣ የሚፈልጉትን ምላሽ አግኝተዋል። ታዲያ አንቺ ግን በተቃራኒው ዝም በማለት መልሽላቸው። ለምሳሌ ያህል አንዲት ጓደኛሽ በሰውነትሽ አንቺ በጣም እየተሸማቀቅሽ ከሆነ፣ ሰውነትሽ እየወፈረ ጥሩ ስሜት እየተሰማሽ ካልሆነና የምታከብሪያቸው ሰዎች ፊት በጣም እየወፈርሽ ነው፣ እያስጠላብሽ ነው ብላ ብትናገርሽ የዛ ሰዓት ያስደነግጣል አይደለም? መጥፎ ስሜት ልታሰማሽ ትችላለሽ። ነገር ግን እንደዚህ አይነት ንግግር ስትናገር አንቺም ደግሞ መጥፎ ምላሽ ወይም ደግሞ ንዴት ወይም ደግሞ ማፈር አይነት ስሜት ከምትሰጫት ይልቅ በዝምታ አይኗን ያት ለ4 ሰከንድ ያህል። ይሄ ምን ያደርጋታል መሰለሽ? ያቺ ሴት ደግማ ስላደረገችው ነገር እንድታስብ ያደርጋታል። እዛ ደግሞ አካባቢ ያሉ የምታከብራቸው ሰዎች ደግሞ በራስ መተማመንሽን አይተው በአንቺ ይደነግጣሉ። እሷንም ደግሞ ድጋሚ የምትናገርበትን ምላሽ ታሳጫታለሽ። ታዲያ ግን አንቺ ዝም ብለሽ አይናኗን ስታያት በተናደደ በተቆጣ ወይም በተሸማቀቀ ስሜት ሳይሆን በጣም ኒውትራል በሆነ ምንም አይነት ሪያክሽን በሌለው ፊት ያት እሷም ትደናገጣለች። ምንድን ነው እየተፈጠረ ያለው የሚለውን ነገር እንድታስብ ያደርጋታል። ይሄ በጣም ቀላሉ ነገር ግን በልምምድ ልታዳብሩ የሚገባ ነገር ነው። ወደ ሁለተኛው መፍትሄ እንሄዳለን። ሁለተኛው መፍትሄ ደግሞ ምን ማለትህ ነው ወይም ደግሞ ምን ማለትሽ ነው ብሎ ጥያቄ መጠየቅ ነው። እንደዚህ የሚያደርጉ ሰዎች ትክክለኛና ጥሩ ምክንያት ይዘው አይደለም አንቺን የሚናገሩሽ። ታዲያ ምክንያት የሌለው ሰው ደግሞ እንግዲህ ጥያቄዎችን የመመለስ አቅም አይኖረውም። ስለዚህ አንቺ ደግሞ በተረጋጋ ንዴት በሌለበት ቅድም እንዳልኩሽ ዝምታ ውስጥ እንዳልኩሽ ምንም አይነት ንዴት በማያሳይ ፊት ምን ማለት ፈልገሽ ነው ይህንን ነገር ያደርግሽው ለምንድን ነው ብለሽ ጠይቂያቸው። እነዚህ ሰዎች በፍጹም መልስ አይኖራቸውም። ደግሞ ሰዎችን የሚያሸማቅቁና መጥፎ ነገር የሚናገሩ ሰዎች ለራሳቸው ኮንፊደንስ የላቸውም። ስለዚህ በዚህ ሰዓት ምንድነው እነሱ እንዲርበተበቱና እንደውም አይ ቀልዴን እኮ ነው ወይም ደግሞ የፍርሃት መልስ ድጋሚ እንዲመልሱልሽ ያደርጋል። ያኔ አንቺንም የበለጠ ኮንፊደንስሽን ቢልድ ያደርጋል። እነሱንም ደግሞ ያን ነገር የማድረግ አቅማቸውን የበለጠ እየቀነሰው እንዴት ታደርጊያቸዋለሽ ማለት ነው። ወደ 3ኛው መፍትሄ እንሂድ። 3ኛው ደግሞ ድንበርሽን ማስመር ነው። ክብርሽን ለማስጠበቅ መጮ፣ መናደድ፣ መበሳጨት በፍጹም አይጠበቅብሽም። በጣም በተረጋጋ መንፈስ የማትፈልጊውን ነገር ይሄን ነገር አልፈልገውም ብሎ በቁርጠኝነት መናገር ብቻ በቂሽ ነው። ለምሳሌ ከሰዎች ጋር እየተወያየሽ ሊሆን ይችላል፣ ወይም ደግሞ ከትዳር አጋርሽ ጋር የሆኑ አለመስማማቶችን እየፈታሽ ያለ ያ ሰው ተነስቶ በጣም በኃይለ ቃል ቢናገርሽ ማይሆኑ አንቺን ክብርሽ የሚነኩ ነገሮችን ሲያደርግ መሀል ላይ አስቁመሽ አይ ከዚህ በላይ እንድትጮህብኝ ከዚህ በላይ የማይሆን ነገር እንድትናገረኝ አልፈልግም። ይሄ ለማንኛውም ሰው ሊሆን ይችላል። እነዛን ሰዎች በተረጋጋ መንፈስ ምንም ሳትናደጂ ሳትበሳጪ ስትነግሪያቸው እነሱንም እንዲረጋጉና እያደረጉ ያሉትን ነገር እንዲያስቡበት ታደርጊያቸዋለሽ። መስመርም አልፎ ነገ የሚጸጽታቸውን ነገር እንዳያደርጉ ታግዣቸዋለሽ። አንቺም ደግሞ እንግዲህ እስካሁን የነገርኩሽን 3ቱን ስቴፖች ስታደርጊ በጣም ተረጋግተሽ ካልሆነሽ ስለሆነ እየነገርሻቸው ያለሽው እነዛ ሰዎች ላይ የበለጠ ኃይል እንዲኖርሽ ያደርግሻል። ስለዚህ በመረጋጋት የማትፈልጊው ነገር ይሄን ነገር አልፈልግም፣ ስለዚህ እዚህ ጋር ቢቆም መልካም ነው ብለሽ መናገር ትቻለሽ። ያኔ ድንበርሽን አስመረሻል። እነሱም ደግሞ ለማለፍ ያን ያህል ድፍረት በፍጹም አይኖራቸውም ማለት ነው። ወደ 4ኛው ከመግባታችን በፊት ይሄ ቪዲዮ እየጠቀመሽ ከሆነ ላይክ ማድረግ እንዲሁም ደግሞ ለምትወጃት ሼር ማድረግሽን አትርሺ። በዛው ደግሞ ሰብስክራይብ ያደረግሽ የደወል ምልክቱን ተጫኚ። የሚጠቅሙ ቪዲዮዎችን ስለቅ ወደ አንቺ እንዲደርስሽ ያገዝሻል ማለት ነው። 4ኛው መፍትሄ ደግሞ የጊዜ ገደብ መስጠት ነው። ሰዎች መጥፎ ንግግር ሲናገሩሽ ወይም ደግሞ እንዳልኩሽ ክብርሽ የሚነካ ነገር ወደ አንቺ ሲያመጡ አንቺ ወዲያው መልስ ከመስጠት ይልቅ ይሄን ነገር ነገ እንነጋገርበት ወይም ደግሞ ይሄን ነገር ለመነጋገር የሆነ ጊዜ ትሰጡኝ ብለሽ ጠይቂያቸው።
ያኔ አንቺንም እንድትረጋጊ ያደርግሻል። ወዲያው መጥፎ ምላሽ በመስጠት ራስሽንም እንዳትጎጂ ያደርግሽ ወይም ደግሞ የምትጸጸችበትን ነገር ከማድረግ እንድትቆጠቢ ያደርግሻል። እነሱንም ደግሞ የጊዜ ገደብ በሰጠሻቸው ቁጥር ያደረጉትን ነገር የበለጠ ያብሰለስሉታል። ከዛም በተጨማሪ ደግሞ ምን ትለኝ የሚሆን ጭንቀት በውስጣቸው ስለሚያደር ትንሽ ለመረጋጋት ይችላሉ ማለት። ስለዚህ ወዲያው ምላሽ ከመስጠትሽ በፊት ምክንያቱም አንዳንድ ጊዜ አንቺ ያልተዘጋጀሽበትን ነገር ነውና እነዛ ሰዎች የሚያደርጉት አንቺም ተዘጋጅተሽ እነሱም ደግሞ አስቦበት የበለጠ መግባባት ውስጥ እንድትገቡ ስለሚያደርጋችሁ የጊዜ ገደብ ስጫቸው። ይህን ነገር ትንሽ ቆይተን እንወያይበት ወይም ደግሞ 1 ቀን 2 ቀን ጊዜ ትሰጡኝ በማለት መልስ መስጠትና ማስቆም ትችያለሽ። 5ኛውና የመጨረሻው ላይ ደርሰናል። 5ኛው መፍትሄ እንግዲህ እነዚህን 4 መፍትሄዎች ተጠቅመሽ እነዚህ ሰዎች የማይለውጡና የማይሻሻሉ ከሆነ አንድ ማድረግ ያለብሽ ነገር እነዚህን ሰዎች ከህይወትሽ መቀነስ ነው። ምክንያቱም አንቺን ኢነርጂሽን እየወሰዱ እየጎዱሽ እያሸማቀቁሽ ጥሩ ስሜት እንዳይሰማሽ እያደረጉሽ ከአንቺ ጋር መቀጠላቸው ብዙ ነገሮችን ወደኋላ እንድታስቀር ያደርግሻል። አንዳንዴም ደግሞ ሳትፈልጊ ከምትወዳቸው ሰዎች ከሚያስፈልጉሽ ቦታዎች እንድትርቅ ያደርጉሻል። ስለዚህ ይህን ከማድረጋቸው በፊት እነዚህ ሰዎች በተቻለሽ መጠን ከህይወትሽ ለማስወጣት ሞክሪ። አንድ ህይወት ነው ያለሽ። ስለዚህ ያንን ህይወት ደግሞ በደንብ አድርገሽ አጣጥመሽ ልትኖሪ ይገባል። ስላንቺ በማይመለከታቸውና ህይወትሽን ሊያበላሹ በሚችሉ ሰዎች ተከበሽ ራስሽ መጉዳት በፍጹም አይጠበቅብሽም። ይሄ ደግሞ መልካምነትም አይደለም። ለራስሽ መልካም ሁኚለት። እነዚህ ሀሳቦች ከጠቀሙሽ ኮመንት ላይ አስቀምጪልኝ። ማንኛውም አይነት ጥያቄ ካለሽም ደግሞ ብታስቀምጪልኝ እኔ መልስ እሰጥበታለሁ። ሰብስክራይብ ማድረግሽና የደወል ምልክቱን መጫን አትርሺ። ቀጣይ ደግሞ በቆንጆ ቪዲዮ ተመልሼ እመጣለሁ። እስከዛው መልካም ጊዜ ይሆንልሽ። መልካም ሳምንት።